ከዓለም ትልቁ የቡና ግዛት ጀርባ ያለው ሰው ያደገው ወተት መግዛት እንኳን የቅንጦት በሆነበት የደሃ ቤተሰብ ውስጥ እንደሆነ ብነግራችሁስ ልክ አባቱ ሥራ አጥቶ እያለቀሰ ሲያየው በዚያች ቅጽበት ያደረጋት አንዲት እንቅስቃሴ ወደ ቢሊዮን ዶላሮች መንገድ እንደወሰደው ብነግራችሁስ ይህ ሕመምን ወደ ዓላማ የለወጠውና ትንሽ የቡና መሸጫ ሱቅን ወደ ስታርባክስ የለወጠው የዓለም ተስፋ ብርሃንና የመሪነት ምልክት የሆነው የሃዋርድ ቮልትዝ ታሪክ ነው። እስከ ቪዲዮ መጨረሻ ከእኔ ጋር አብራችሁኝ ቆዩ። ምክንያቱም ይህ ታሪክ ተራ ጅምሮች እንዴት ያልተለመደ ስኬት እንደሚፈጥሩ ያስተምራችኋል። ሃዋርድ ቮልትዝ ከሀብታም ቤተሰቦች አልተወለደም። የተወለደው በ1953 በብሩክሊን ኒውዮርክ ዝቅተኛ ገቢ ካላቸው ቤተሰቦች መኖሪያ ቤት ውስጥ ነው። አባቱ የጭነት መኪና ሾፌር ነበር። የጤና መድን የለውም። ምንም ቁጠባዎች የሉትም። ምንም የመጠባበቂያ ዕቅድም አልነበረውም። አንድ ቀን አባቱ በበረዶ ላይ ተንሸራቶ እግሩን ተሰበረ። በዚህም የተነሳ ሥራ መስራት ስላልቻለ ሥራውን አጣ። የዛኔ ሃዋርድ ገና የ7 ዓመት ልጅ ነበር። ሃዋርድ የአባቱ ሥራ አለመስራት ተጽዕኖ አሳድሮበታልና ያ ቅጽበት በነፍሱ ውስጥ ነደደ። ሃዋርድ እንዴት ለስኬት እንደበቃ በአንድ ሬዲዮ ጣቢያ ሲጠየቅ በአንድ ወቅት የአባቴ ክብር ሲጠፋ አየሁ። ስልጣን ቢኖረኝ ሰዎችን በተለየ መንገድ እንደማስተናግድ ለራሴ ቃል ገባው ሲል ተናግሯል። ሃዋርድ ብልሃተኛ አልነበረም፣ ሀብታም አልነበረም። ነገር ግን በልቡ ላይ መቼም የማይጠፋና የማይበርድ ድህነትን የሚበቀልበት ትልቅ ተስፋ ነበረው። በትምህርት ቤት ውስጥ ስፖርቶችን ይጫወት ነበር። ነገር ግን የሚጫወተው እሱ ስለወደደው ሳይሆን ስለ ህልሙ መሳካት የስፖርት ጨዋታው እንደ ግብዓት ስለነበረ ነው። ሃዋርድ የእግር ኳስ ላይ ጠንክሮ በመስራቱ ወደ ኮሌጅ መግቢያም የእግር ኳስ ስኮላርሺፕ አገኘ። እናም በቤተሰቡ ውስጥ ለመመረቅ የመጀመሪያው ሆነ። ሃዋርድ ኮሌጅ ከተመረቀ በኋላ የቢሮ ቁሳቁሶችን በመሸጥ ሥራ ተሰማራ። ነገር ግን በዚህ ደስተኛ አልነበረም። ግን በዚህ ሥራው ከሰዎች ጋር እንዴት መግባባት እንደሚችል ተማረ። አንድ ቀን ሃዋርድ አንድ እንግዳ የሆነ ነገር አስተዋለ። በሲያትል ውስጥ ያለ ትንሽ የቡና መሸጫ ሱቅ ብዙ ቡና አፊዎችን ይቀጥር ነበር። የድርጅቱ ስምም ስታርባክስ ይባላል። ሃዋርድ እነሱን ለማግኘት ወደ ሲያትል በረረ። ሲያትል እንደደረሰም አሰሪዎቹ ሊያስጎበኙት ወደ ስታርባክስ ቡና መሸጫ ስቶር አስገቡት። በዚህ ሰዓት ሃዋርድ የቡናዎቹ ሽታቸው ገነት እንዳሉ አበቦች ሸተተው። ቡናዎቹ ፍሬሽና መዓዛ ያላቸው የተቆሉ ቡናዎች ነበሩ። የስታርባክስ ባለቤቶች ቡና በጣም ይወዳሉ። ነገር ግን የመስፋፋትና ብዙ ብራንች መክፈት ህልም አልነበራቸውም። ምክንያቱም ስለ ንግድ ምንም እውቀት አልነበራቸውም። ሃዋርድ አቅማቸውን አይቶ ስለነበር እናንተ እኮ ይህንን የመሰለ የቡና አፈላል ጥበብ ለዓለም ማሳየት ትችላላችሁ ብሎ ለባለቤቶቹ ነገራቸው። ባለቤቶቹም የሃዋርድን ንግግር እንደ ቀልድ ወሰዱበትና እኛ በሬስቶራንቱ ንግድ ውስጥ አይደለንም ብለው ተሳለቁበት፣ ሳቁበት። ነገር ግን ሃዋርድ የመጣለትን ሐሳብ በቀላሉ ሊረሳው አልቻለም። ሃዋርድ ከአንድ ዓመቱ የሥራ ልምድ በኋላም ባለቤቶቹ በሥራ ጉብዝናውና በታታሪነቱ በሰጡት የሥራ እድገት የስታርባክስ ማርኬቲንግ ኃላፊ አድርገው ቀጠሩት። በዛ ሰዓትን ሁሉም ነገር ተቀየረ። በ1983 ሃዋርድ ለቢዝነስ ጉብኝት ወደ ጣሊያን አቀና። በዚያም አንድ አስማታዊ ነገር አየ። የጣሊያን ኤስፕሬሶ ባር ባህል። በዚያ ባር ሰዎች ለመገናኘት፣ ለመጫወት፣ ለማውራትና አብረው በጋራ ለመኖር እንጂ ቡና ለመጠጣት ብቻ አይገናኙም። በዚያች ቅጽበት ሃዋርድ አንድ ነገር ተገነዘበ። ድርጅቱ ስታርባክስ ኮሚኒቲ ለመፍጠር እንጂ ቡና ማቅረብ ብቻ እንደሌለበት አየ። ወደ ሲያትልም ተመልሶ ለባለቤቶቹ ከእንግዲህ በስታርባክስ ቡና መሸጥ ብቻ ሳይሆን ሰዎች በጋራ የሚሰባሰቡበትና የሚጫወቱበት ቦታ እናድርገው ብሎ ነገራቸው። ነገር ግን ባለቤቶቹ የሃዋርድን ሐሳብ ተቃወሙት። በዚህን ሰዓት ሃዋርድ አንድ ትልቅ ውሳኔ ወሰነ። በገዛ ፍቃዱ ከሥራው ለቆ ሁሉንም ኃላፊነት እንደሚወስድ ቃል ገብቶና ፈርሞ ከኢንቨስተሮች ብድር ለምኖ የራሱን የቡና ሱቅ ከፈተ። ስሙንም ኢል ጆርናል አለው። ዓላማውም በአንድ ስኒ ቡና ውስጥ በሰዎች ዘንድ ተመስጦንና ቤተሰባዊነትን መስጠር ነበር። ነገር ግን
ከልሙ ቀላል አልነበረም። ሆዋርድ ንግዱን ለማስፋፋት 242 ኢንቨስተሮችን ጠየቀ። ነገር ግን በእርሱ ሊያምን የቻለው አንድ ኢንቨስተር ብቻ ነበር። ግን አላቆመም። እሱም ሰዎች በህልም ካላመኑ ለሁሉም የሚበቃውን ማመን አለብህ አለ። በመጨረሻም በ1987 ሃዋርድ ቮልትስ ከመስራቾቹ ስታርባክስን ገዛቸው። ራዕዩን ከስታርባክስ ብራንድ ጋር አዋህዶና ዓለም ከዚህ በፊት አይቶት የማያውቀውን ነገር መገንባት ጀመረ። በሆዋርድ መሪነት ስታርባክስ ከ11 መደብሮች ወደ 35000 በላይ መደብሮች አደገ። ስታርባክስ ለሰራተኞች የጤና መድህን፣ የኮሌጅ ድጋፍና እንዲሁም ቡና በነፃ ሰጠ። ምክንያቱም ሆዋርድ የአባቱን ህመም ፈጽሞ አልረሳውም ነበር። ሆዋርድ እኛ በቡና ንግድ ውስጥ ሰዎችን በማገልገል ላይ አይደለንም፣ እኛ በሰዎች ውስጥ ሆነን ቡናን በማገልገል ላይ ነን በሚል የፍልስፍና ንግግሩ ዓለምን መሳብ ችሎ ነበር። የእሱ እይታ ስለ ካፊን አልነበረም፣ ስለ ግንኙነት ነበር፣ ስለ ተስፋ። ስታርባክስ የተለየ ያደረገው ያ ነው። የሃዋርድ ቮልትስ ታሪክ 3 ኃይለኛ ትምህርቶችን ያስተምረናል። አንደኛው ህመም ዓላማችንን መገንባት እንደሚችል፣ የሰበረን ጊዜ ግን ለመነሳት ምክንያት ሊሆን እንደሚችል ሲሆን፣ ሁለተኛው ደግሞ ሌሎች እስኪያምኑን ድረስ መጠበቅ እንደሌለብን፣ እንዲሁም ህልም ሲኖረን የመጀመሪያዎቹ ባለሀብቶች እንደምንሆን ነው። ሶስተኛው ደግሞ ስኬት በገንዘብ ላይ እንዳልሆነና ትርጉም ያለው ነገር መሆኑን ያስተምረናል። ምናልባት የስታርባክስ የቡና ኩባያን ካያችሁት ይህንን አስታውሱ። ከዚህ አርማ በስተጀርባ አንድ ጊዜ አባቱ ሲወርቅ የተመለከተ የብሩህ ልጅ ህልም ውጤት አለ። ሆዋርድ ተስፋ ከመቁረጥ ይልቅ ከዚያ ህመም ውስጥ የሚያብር ነገር ገነባ። ምክንያቱም እውነተኛ ስኬት ከእድል አልተወለደም፣ ከዓላማ የተወለደ ነው። ይህ ቻናል ፒንሳ ነው። እናም ይህ ትግልን ወደ ጥንካሬና ራዕይ እንዲሁም ወደ ድል የለወጠው የሃዋርድ ቮልትስ ታሪክ ነበር። ታሪካችሁ እስካሁን አላለቀም ብላችሁ ካሰባችሁ ፒንሳን ሰብስክራይብ እንዲሁም ላይክ አድርጉ። በቀጣይ አስተማሪ ቪዲዮ እስክንገናኝ ከሪያ ቆየን።